ልጄ አንዴ ስሚ። ቆይ እኔ የምለው በጓደኞቼ ፊት እንድዋረድ ነው እንደምትፈልጊው? ለምንድን ነው ማሰሚኝ? ለቴና አብረሽኝ እንድትመጪ አልፈልግም። እዚህ ተመልከቺማ፣ ጠርንሽ እኮ በጣም ነው የሚያስጠላው። ልጄ እኔ እኮ እንዴው ባ ቆየሽ እኮ መጣችሁ እንዴ? እኔ እኮ እናንተ ጋር እየመጣሁ ነበር። ማናት እሷ? እሷ ልብስ አጣቢያችን ናት። የሰራችበትን ፈልጋ ነው። ስታምር ደግሞ አንቺን ትመስላለች። እኛም የመጣን የምስራች ልነግርሽ ነበር። ምስር ብሉ ምንድነው? ታዋቂው ሶፍትዌር ዲቨሎፕመንት እና ኮዲንግ የሚያስተምረው ኢዚቴክ ፎርም ነፃ የትምህርት እድል ሰጠሽ። የምራችሁን ነው? እንዴት ሊሆን ቻለ? እንደውም የቲክቶክ አካውንታቸውን ፎሎ አድርገን ኮመንት ላይ ጠይቀናል ነበር። አዎ እናማ በቀላሉ ቤትሽ ውስጥ ሆነሽ በኦንላይን መማር እንደምትችይ ነገሩን። የሰፈር ልጆች እኮ ቤት መጥተው ነግረውኝ እሱን ልነግርሽ ነበር የተከተልኩሽ። ልጄ ጠርጥሬ ነበር። ማዘር እናቷ ናት እንዴ? አዎ ልጄ፣ እሷ ተጠይፈችኝ እንጂ ያለ አባት ያሳደግኳት ልጄ ናት። አይ ውባ፣ ምን አይነት ልብ ነው ያለሽ? እናትሽን የምትጸየፊው? የወለደችሽ እናትሽ እኮ ናት፣ ለዛውም ጀግና ናት። ልጄ አውቃ እኮ አይደለም ልጅነት ይዟት እንጂ በእኔ ጨክና አይደለም። እናንተ የምትኖሩበት ቤት፣ ያላችሁ መኪና፣ ቤተሰቦቻችሁንና ልብሶቻችሁን ሳይ የበታችነት ተሰማኝ። እናንተ እውነተኛ ማንነቴን ስታውቁ የምትንቁኝና የምታገሉኝ መሰለኝ። ውባ፣ እናት እኮ ሁሌም እናት ናት። እሷ ጠውልጋ አንቺን አሳደገች፣ ሊያውም ከኛ እኩል። ደግሞ ውባ፣ ኢዚቴክ በሰጠሽ እድል ተምረሽ ውጤታማ መሆን ትችያለሽ። ከዛ ተምረሽ ያንቺንም የናትሽንም ህይወት መቀየር ትችያለሽ። እማ በጣም ይቅርታ። ኧረ ልጄ ተነሽ፣ እኔ አፈር ልብላለሽ። በቃ ለልደቱ ሰዓት ሄደብን፣ እንሂድ። በቃ እንሂድማ። ኧረ ልጄ ግን እንደዚህ ሆኜ ልሂድ? ኧረ ማዘሯ ችግር የለውም። እማ ችግር የለውም።